ምነው ጨለማ ውስጥ? እዚህ የሚጠብቅልኝ ሰው ስለሌለ ዶክተሮቹ እስከሚመጡ እየጠበቅኩ ነው። ስንት ሰዓት ነው የሚመጡት? አሁን ቅርብ ሰዓት ይመጣሉ። እኔ ጨለማ ሲሆን አልወድም፣ ፈራለሁ። ለምን? ታማሚ ልጄን ያስታውሰኛል። ሁሌም ስራ ቆይቼ ስመጣ ጨለማ ውስጥ ተቀምጣ የተነጠቀችውን ተስፋ እያሰበች እንድትጠብቀኝ አልፈልግም። ኢንስፔክተር ልጅ አለህ እንዴ? አዎ፣ ያንቺ ኩያ ግን ካንቺ ያነሰች። አልገባኝም። ሶስት አመት ሙሉ በልብ ኬዝ ምክንያት ከህልሟ ተሰናክላ ቀረች። እንደ ነፍሴ የምንሳሳላት አብሳላት የምትባል ልጅ አለች። ታዲያ ሐኪም አላያትም? ውጪ ሄዳ መታከም አለባት። ለዛ ደግሞ በዛ ያለ ገንዘብ ያስፈልጋታል። ታዲያ መፍትሄ አልፈለክም? ለዛ እኮ ነው አንቺ ጋር የመጣሁት። እሺ፣ እኔ ምን ልረዳህ እችላለሁ? አካውንትሽ ውስጥ ያለውን ብር ታውቂዋለሽ? አላስታውሰውም። ሲጀመርም አካውንት የለኝም። አንድ ነበረኝ፣ ግን እሱም እንዴት እንደሆነ አላስታውሰውም። ከዚህ መፈታት ትፈልጊያለሽ? እሱማ የዘውትር ጸሎቴ ነው። እንግዳውስ የዘውትር ጸሎት ይሰምሮልሻል። በዚህ ሰሞን ትፈቻለሽ። እውነትህ ነው ኢንስፔክተር? አዎ። ከሱ በፊት ግን የሚቀድም ነገር አለ። ምን? ይኸውልሽ ታም አካውንትሽ ውስጥ አይደለም ቆጥረሽ ቀደሽ የማጨረሽው ገንዘብ አለ። ይህንን አሁን እንደማታምኚኝ አውቃለሁ፣ ግን እውነቱ ይሄ ነው። ገንዘቡ ከየት እንደመጣ ስትፈቺ ራስሽ ትደርሽበታለሽ። አሁን ግን የምፈልገው ከዚህ ገንዘብ ድርሻዬን እንድትሰጪኝና አንቺም የሰላም ህይወት እንድትኖሪ።